ሰላም ውድ ተከታታዮቻችን፣ ዛሬ በቱርክ ድራማ ታሪክ ውስጥ ልዩ ቦታ ያለውን የታሪክ የፍቅር እና የትግል ድንቅ ውጤት የሆነውን ኩርት ሰይት ve Şura ወይም ኩርት ሰይት እና ሹራ የተሰኘውን ሙሉ የቱርክ ተከታታይ ፊልም በስፋትና በጥልቀት በዝርዝር እንገመግማለን። ሰብስክራይብ በማድረግ አብሮነታችሁን አሳዩን። ይህ ድራማ በይዘቱ፣ በምስል ጥራቱ፣ በገጸ ባህሪያት ጥልቅ ስሜትና ከሁሉም በላይ ደግሞ በእውነተኛ የታሪክ ክስተቶች ላይ በመመስረቱ ከሌሎች በርካታ የፍቅር ድራማዎች ይለያል። ድራማው የተጻፈው የኩርት ሰይት የልጅ ልጅ በሆነችው ነርሚን ቤዝመን እውነተኛ የታሪክ መጽሐፍ ላይ ተመስርቶ ነው። በዚህ ግምገማችን የድራማውን ዋና ጭብጥና የታሪክ ዳራ፣ የዋና ገጸ ባህሪያትን የፍቅርና የህይወት ጉዞ፣ የፊልሙን ጥበባዊና ቴክኒካዊ ጥራት እንዲሁም መጨረሻው ለምን አከራካሪ እንደሆነ በዝርዝር እንመለከታለን። ላይክ በማድረግ ቪዲዮውን ይጀምሩ። ታሪኩ የሚጀምረው በ1910ዎቹ አጋማሽ በሩሲያ ንጉሳዊ አገዛዝ ማብቂያ አካባቢ ነው። ኩርት ሰይት አሚኖቭ ወይም ኪቫንች ታትሎ ሆኖ የሚተወነው ተዋናይ በክርሚያ ተወልዶ ያደገ ለሩሲያ ዘር ታማኝ የሆነ የክራማያ ታታሪ መኮንን ነው። በጀግንነቱ፣ በወታደራዊ ማዕረጉና በወንድነቱ በሴንት ፒተርስበርግ መኳንንት ዘንድ ትልቅ አክብሮት ያለው ሰው ነው። በሌላ በኩል ደግሞ ሹራ ወይም ፋራህ ዘይነብ አብዱላህ ሁና የተጫወተችው ካራክተር የሩሲያ ሀብታምና የተከበረ ባለባት ልጅ የሆነች የዋህ ንጹህና ውብ ወጣት ናት። የሁለቱ ሰዎች የመጀመሪያ እይታ የሚሆነው በሴንት ፒተርስበርግ ባለው የባላባቶች የዳንስ ምሽት ወይም ቦልሩም ዳንስ ላይ ነው። የአይን ለአይን ግንኙነታቸው ወዲያውኑ ወደ ታላቅ የፍቅር እሳት ይቀየራል። ነገር ግን ይህ ፍቅር በመንገዱ ላይ በርካታ እንቅፋቶች ይጠብቁት ነበር። የቤተሰብና የባህል ግፊት፣ የሰይት አባት ሚርዛ ኤሚኖቭ ሰይት የግዴታ ከታታር ሴት ጋር ብቻ መጋባት እንዳለበት በጥብቅ ያምናል። ሁለተኛው የአንደኛው የዓለም ጦርነት፣ ሰይት ወደ ጦር ግንባር እንዲሄድ ይገደዳል። በሶስተኛ ምክንያት የ1917ቱ የሩሲያ ቦልሼቪክ አብዮት ሪቮሉሽን ነው። አብዮቱ ሲቀሰቀስ የዛር ታማኝ የሆኑት ባላባቶች እና ወታደሮች መታደንም ሆነ መገደል ጀመሩ። ይህ ታላቅ የታሪክ ማዕበል ሁለቱን ፍቅር እስከ ወዲያኛው ለመበተን ይነሳል። በቦልሼቪክ አብዮት ምክንያት ሰይትና ሹራ ሁሉም ነገር ትተው ለማምለጥ ይገደዳሉ። ከሴንት ፒተርስበርግ ወደ ክሪሚያ ከዛም በአስቸጋሪ የባህር ጉዞ ወደ ኦቶማን አምራዊት ከተማ ወደ ኢስታንቡል ይሸሻሉ። ይህ ጉዞ የፍቅራቸው ትልቅ ፈተና ነበር። ቅዝቃዜ፣ ረሃብ፣ በሽታ፣ ስጋትና የጠላቶቻቸው አደን ሳይበግራቸው እርስ በርስ በመደጋገፍ ኢስታንቡል ይደርሳሉ። ነገር ግን ኢስታንቡል የደረሱበት ወቅትም ቀላል አልነበር። ኦቶማን ኢምፓየር በጦርነቱ ተሸንፎ ኢስታንቡል በእንግሊዝ ኃይሎች ከተያዘችበት እና የነጻነት ትግል ከተጀመረበት ጊዜ ጋር ይገጣጠማል። በኢስታንቡል በሚቆዩበት ወቅት ፔትሮ ቦሪንስኪ ወይም ቢርካንሶኡሉ የተባለው የሰይት የቀድሞ ወታደራዊ ጓደኛ ግን በሚስጥር ትልቅ ጠላታቸው ሆኖ ይወጣል። ፔትሮ በሰይት ላይ ያለው ቅናት እና በሹራ ላይ ባለው ምኞት ምክንያት የሁለቱን ግንኙነት ለማፍረስ አደገኛ ሴራዎችን ይሸርባል። ሰይትና ሹራ በውጭ ጠላት ብቻ ሳይሆን በውስጥ ሴራና ባለመግባባት ፍቅራቸው እየተሸራሸረ ይሄዳል። አሁን ደግሞ የገጸ ባህሪያቱን አይነት እንመልከት። አንደኛ ኪቫንች ታትሎ እንደ ኩርት ሰይት። ኪቫንች ታትሎ በስራው ትልቅ ከፍታ ላይ የደረሰበት ገጸ ባህሪ ነው ማለት ይቻላል። የሰይትን ኩራት፣ ታማኝነት፣ ወታደራዊ ግርማ ሞገስ እና
በውስጡ ያለውን ጭንቀትና ህመም በሚገባ በፊቱ ገጽታ ላይ ያሳያል። በተለይም በጦርነቱ ምክንያት ያጣቸውን ቤተሰቦቹን ሲያስብ የሚያሳየው ጥልቅ ስሜት ተመልካቾችን ያስለቅሳል። ሁለተኛ፣ ዘይነብ ፋራህ አብዱላህ እንደ ሹራ። ፋራህ ዘይነብ አብዱላህ የሹራን ባህሪ በተከታታይ ከቀየሩት ተዋናይ አንዷ ናት። ከየዋህ እና ህፃን መሰል ልጃገረድነት ተነስታ በህይወት አውሎ ንፋስ ውስጥ አልፋ በጽናት የምትቆም ጠንካራ ሴት ሆና ተወናለች። የፍቅር ህመሟንና ግራ መጋባቷን በብቃት ተጫውተዋለች። ሶስተኛ፣ ቢርካን ሶኩሎ ወይም እንደ ፔትሮ። ፔትሮ የዚህ ድራማ ዋና ተንኮለኛ ወይም ቫይላን ነው። ቤርካን ሶኩል በማታለል በሚስጥራዊነትና በተንኮል የተሞላውን የፔትሮን ገጸ ባህሪ በተካነ ሁኔታ አቅርቦታል። ተመልካች እንዲጠላው ማድረግ መቻሉ የትወና ብቃቱን ያሳያል። ከፕሮዳክሽን አንጻር ኩርት ሰይት ve Şura በቱርክ ድራማ ታሪክ ውስጥ ከፍተኛ በጀት ከተመደበላቸውና በጥራት ከተሰሩ ስራዎች አንዱ ነው። በ1910ዎቹ የሩሲያ ባላባቶች አልባሳት፣ የወታደራዊ ዩኒፎርሞችና የኢስታንቡል ባህላዊ አልባሳት በትክክል የታሪክ ወቅቱን ያንጸባርቃሉ። የሴንት ፒተርስበርግ የበረዶ ገጽታዎች፣ የክሪሚያ ውበትና የኢስታንቡል ታሪካዊ ጎዳናዎች የተቀረጹበት መንገድ የፊልም ደረጃ ያለው ሲኒማቲክ ኳሊቲ ነው። ታዋቂው አቀናባሪ ቶይጋር ኢሽክሊ ያዘጋጃቸው የሙዚቃ ዜናዎች ታሪኩን ስሜት በእጥፍ ያጎሉታል። እያንዳንዱ ስሜታዊ ትዕይንት ከሙዚቃው ጋር ፍጹም ተጣምሯል። ወደ ድራማው ማጠቃለያና መጨረሻ ስንመጣ የኩርት ሰይት ve Şura መጨረሻ በርካታ ተመልካቾችን ያስቆጣና ያሳዘነ ነበር። ብዙ የፍቅር ድራማዎች ውስጥ እንደምናየው ሁለቱ ዋና ገጸ ባህሪያት አብረው አይጨርሱም። ሰይት ለአባቱ ቃል ኪዳን በገባለት መሰረት እና ከተፈጠሩት ዘመናዊ ማራረቅ ክስተቶች በኋላ ሙርቬት ከተባለች ታታራዊት ወጣት ጋር ይጋባል። ሱራ ደግሞ ኢስታንቡልን ጥላ በባህር ጉዞ ወደ ሌላ ሀገር ትሄዳለች። ይህ መጨረሻ ለምን ተመረጠ? ምክንያቱም ታሪኩ እውነተኛ የህይወት ታሪክ ስለሆነ ነው። በገሃዱ ዓለም ህይወት ሁል ጊዜ እንደ ተረት በተስተካከለ መንገድ አታልቅም። ታሪካዊ እውነት ሰይት እና ሹራ መለያየታቸውን ስለሚናገር ድራማው ለታሪኩ እውነተኛነት ታማኝ ሆኖ ቀርቧል። ድራማው የነበሩበት ጥንካሬዎች፣ እውነተኛ የታሪክ ክስተቶችን ከፍቅር ጋር ማጣመሩ፣ ከፍተኛ የፕሮዳክሽን ጥራትና ድንቅ ትወና፣ ሶስተኛ ጥልቅ ስሜታዊና የታሪክ አወቃቀር። የነበሩበት ድክመቶች፣ በሁለተኛው ምዕራፍ ወይም ሲዝን 2 ላይ የታሪኩ ፍጥነት መቀነስ እና የአንዳንድ ገጸ ባህሪያት ውሳኔዎች ተመልካችን ማሰልቸታቸው፣ የባህላዊ አመለካከትና የተንኮል ሴራዎች በሁለቱ አፍቃሪዎች መካከል ያመጡት አላስፈላጊ መራራቅ። በአጠቃላይ ኩርት ሰይት ve Şura ተራ የፍቅር ድራማ አይደለም። የታሪክ፣ የጦርነት፣ የባህል ግጭት እና የሰው ልጅ እውነተኛ ስሜት የተቀላቀለበት ድንቅ የጥበብ ስራ ነው። እውነተኛና ጥልቅ ታሪክ ያላቸውን ድራማዎች ለሚወዱ ተመልካቾች ሙሉ በሙሉ የሚመከር ድራማ ነው። እንግዲህ የዛሬው ሙሉ የቪዲዮ ግምገማችን ይህን ይመስል ነበር። ስለ ኩርት ሰይት ve Şura ድራማና አሳዛኝ መጨረሻው እናንተ ምን ይሰማችኋል? ሰይት ከሱራ ጋር ቢጨርስ ይሻል ነበር ወይስ ከሙርቬት ጋር መጋባቱ ትክክል ነው? አስተያየታችሁን በኮሜንት ክፍል ያጋሩን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን እንዲሁም ቻናላችን ሰብስክራይብ በማድረግ የደወል ምልክቷን መጫናችሁን እንዳትረሱ። በሚቀጥለው ቪዲዮ በሌላ ድንቅ የግምገማ ቪዲዮ እስከምንገናኝ ድረስ ደህና ሁኑ።